ሰዓቱ ገና ከምሽቱ 11 ሰዓት ነው። የኛ በረራ 12 ሰዓት ተኩል ላይ ነው ወደ ድሬ ለመሄድ። ለምን 11 ሰዓት መተን እንደቆመን የራሱ ምንም የገባኝ ነገር የለም። ጫካናን ያለ ነው እንግዲህ ያው በረራችን እስኪደርስ ሻይ ቡና እያለ ነው። ስንት ሰዓት ነው የቀረን ለበረራ? አንድ 30 ደቂቃ ምናምን የሚሆነውን ሰዓት እዛ ጨርሰናል። የቀረን 30 ደቂቃ እንግዲህ እነ የመሰለ ቪው ነው ጥለን ልንወጣ ያለ ነው። ከጫካ ወጥተናል፣ ወደ ኤርፖርት እየገባ ነው። በነገራችን ላይ ደግሞ አንድ ያልነገርኳችሁ ነገር ምን እንደሆነ ታውቃላችሁ? ድሬዳዋ ስሄድ አሁን ለሁለተኛ ጊዜ ነው። የዛኔ ሄጄ ያላረኳቸውን ነገሮች ወይ ደግሞ ለማድረግ አስቤ ሳላረግ የመጣቸውን ነገሮች አሁን በደንብና በአግባቡ ነው ጨራርሻቸው መጠው ምን እንደሆነ እዛው ሆነን አብረን እናያለን። አይሆፕ በጣም አሪፍ ነገር ይኖራል ብዬ አስባለሁ። ገና አሁን ወደ ኤርፖርት ልንገባ ነው። በስተመጨረሻም እንግዲህ ያረፍንበት ሆቴል ገብተናል። ያው እንደገባው ቪዲዮ አልቀረጽኩም ነበረ፣ ምክንያቱም ትንሽ ደካክሜ ስለነበር ገብቼ ሻወር ወስጄ ትንሽ ስራዎች አራርቼ ምናምን ነበረ የቀረጽኩት። ለማንኛውም ያረፍኩበትን ክፍል ላሳያችሁ። በጣም ጽድት ያለ ክፍል ነው። ሆቴሉም አይ ቲንክ ኢስት ስታር መሰለኝ ስሙ፣ ግን እስኪ ላሳያችሁ። ሩሙ አልጋችን እዚህ ጋር አለ። በጣም ነው የሚያምረው። እዚህ ጋር እንደምታዩት እዚህ ጋር ቲቪ አለን። እዚህ ጋር ደግሞ ትንሽ ስራዎችን እየሰራራን ነበረ። ቁም ሳጥን አለን የራሳችን፣ ልብሶቻችን አስተካክለናል ምናምን። ሽንት ቤቱን ደግሞ ላሳያችሁ። በጣም ጽድት ያለ ሻወር አለው እንዳያችሁት ነው። ይህን የመሰለ ሽንት ቤት አለን። እንግዲህ ይህን ይመስላል። ሌላ ደግሞ ቆይ ላሳያችሁ። ቪው በጣም ላሳያችሁ። ያው ያን ያህል የሆነ ብቻ እስኪ ቪውን ላሳያችሁ በደንብ። ወጥቼ ደግሞ ላሳያችሁ። ከውጭ ሲታይ ደግሞ ይኸው ይህንን ነው የሚመስለው እንዳያችሁት። ግን ማለት ነው ማለሿችሁ ነገር የድሬ ሙቀት አሁን ላይ እንደጠበቅኩት አይደለም። ከዚህ በፊት ስመጣ በጣም ሙቀት ነበረ። በዛ ላይ ክረምት ላይ ነበር የመጣሁት እኔ። የዛ ታይም አሁን በጣም ሙቀት ነበር። ግን አሁን ላይ ስሰማ እንግዲህ እኛም ያው ቀዝቃዛ የሚባለው ታይም ላይ ነው የመጣነው። አሁን ላይ ያለው ፀሐይ ኖርማል አለ አይደል? በቃ አዲስ አበባ 9 ሰዓት ላይ ምናምን የሚወጣው ፀሐይ ነው እዚህም እየወጣ ያለው። እስኪ ደግሞ አሁን ያው እየመሸን ያለው ከዚህ በኋላ ወደ ወክ እንወጣለን ተብሏል፣ ወደ ከዚራ። እዛ ደግሞ ሄደን ምን ሊፈጠር እንደሚችል አብረን ያለን። እስካሁን ያለው ነገር ተመችቶኛል። እንግዲህ ስራዬን ምናምን ጨራርሻለሁ። አሁን ላይ ምሳ በልተናል። የቀረን ነገር ያው ማታ ነው። ልክ ሲመሽ እንግዲህ ወክ አድርገን ምናምን ተመልሰን ወደ ሩማችን እንገባለን ማለት ነው። እስኪ የድሬ ደግሞ በማታ ምን ልትመስል እንደምትችል አብረን ያለን። አሁን ግን ትንሽ እየሞቀኝ ነው። አይ ቲንክ ክፍሉን በጣም ስለምንሞቅ መሰለኝ። ብቻ እስኪ ወጣ ብለን ደግሞ ያለውን አየር እኔ ለማንኛውም ግን ከዚህ ጋር ያለውን አየር ላሳያችሁ። ይህ አየር ይበርዳል ይሞቃል የሚለውን በዛው እናንተ እስኪ ገምቱና ነው። አየሩ ይህን ይመስላል። ወክን መጣ ያሰብንበት አየር
በስተመጨረሻም እንግዲህ ወካችንን ወጥተናል። አሁን ያለነው ከዚራ ላይ ነው። እቺን የኮሪደር ልማት ምናልባት ሌሎች ቪዲዮዎች ላይ ምናምን አይታችኋት ሊሆን ይችላል። በጣም ነው የሚያምረው ሙሉ መንገዱ ከላይ ጀምሮ እስከዚህ ድረስ እንደምታዩት። ይሄ ደግሞ የባቡር ይላል ብቻ የሆነ የባቡር ምናምን ነገር ነው። እና ዛሬ እንዳሰብነው ያው ብዙ ነገር አላረግንም። ድካሙ ምናምን ሊሆን ይችላል። በእርግጥ ድካም የለም፣ ያው በፕሌን የመጣ ነው። ግን ብዙ ነገር ለማድረግ ኤክስፔክት አድርገን ነበር እኛም። ነገር ግን አንዳንዴ ያው የሆነ ነገር ለማድረግ አስባችሁ ስጠብቁት ያለው እንትን አለ አይደል? እንዴት ነው አንድን ነገር ለማድረግ አስባችሁ ያን ኤክስፔክቴሽናችሁን እንደጠበቃችሁት አታገኙም። እና በተቻላችሁ አቅም አሁን ትንሽ ሞቲቬሽን ማለት ልጀምር ነው። በተቻላችሁ አቅም ኤክስፔክቴሽናችሁን ሎው አድርጉትና እንደምንም እንትን ለማድረግ ሞክሩ እንጂ አሁን እኔ ያን ያህል ይሄ በጣም ኤክስፔክት አድርጌ ነበር ምናምን ሳይሆን ቀኑም በጣም ፒስ ነው፣ አሪፍ ነው ያለፈው። ግን ማድረግ ያሰብናቸው ነገሮች አሉ። በቃ ይሄ ያን ነገር ትተነዋል። ብቻ እንዳሰብነው አይደለም የሄደው ዛሬ። እስኪ የነገውን ደግሞ ምን ሊመስል እንደሚችል አብረን እናያለን። ገና እንደገባን የመጀመሪያ ቀናችን ነው ዛሬ እና እኔ ራሱ ይህንን የቭሎግ ድፍረት ከየት እንዳመጣሁት አላውቅም። የመጀመሪያ እንኳን አይደለም ቭሎግ ስሰራ ግን እንደዚህ አይነት ድፍረት ነው አደባባይ ላይ እንደዚህ የመቅረጽ ምናምን ወፍ ብቻ። እስኪ አቀባበሉን አይተን በደንብ ብሎግ እንሰራበታለን ብዬ አስባለሁ። እና ሰው ምናምን ሲያልፍ ትንሽ እንትን ይላል። ወክ ጥሩ ነው በነገራችን ላይ ወክ አድርጉ። ዛሬ ተኝተን ደግሞ ነገ በጠዋት እንነሳለን ማለት ነው። አሁን 5 ሰዓት ሆኗል። ያው ብዙ ጊዜ አሁን እዛ አዲስ አበባ ብሆን 7 8 ሰዓትም ምናምን ነው የምተኛው። ይሄም እንደዚህ በሰዓት ተኝቼ አላውቅም ብዙ ጊዜ። አሁን ላይ እንዳልኳችሁ ትንሽ ድካሙም አለ፣ ፀሐዩም ትንሽ አለች። አሪፍ ነው ብቻ። ይሄ በጣም እንደሚታሰበው አይነት ሙቀት አይደለም ያለው። ወቅቱም እንግዲህ ሊሆን ይችላል። ብቻ እስኪ በነገ ቪዲዮ ደግሞ እንገናኛለን ማለት ነው። ሁለተኛ ቀናችን እንግዲህ በድሬዳዋ እያሳለፍን ነው። ነግቷል። ጠዋት ላይ ነው ያለው። አሁን 2 ሰዓት ነው አናቱ ላይ። ሻወር ምናምን ወሳስድና ከዛ እታች ቁርስ አለ። አይ ቲንክ ሳይረፍድ አይቀርም የቁርስ ሰዓት። እሱን በልተን እንግዲህ ደግሞ ውሏችን እናያለን ማለት ነው። በነገራችን ላይ ውሃው በጣም ጨዋማ ነው ያልነገርኳችሁ ነገር እና ፀጉሬን እንደምታዩት በጣም ነው ድርቅ ያደረገው። እስኪ በኋላ እንግዲህ በቅባት ምናምን እንደሚሆን እናደርገዋለን። አሁን ግን ሻወር ወሳስደን ወደ ቁርስ እንሄዳለን ማለት ነው።